ሰላም ውድና የተከበራችሁ የሬዛ ዩቲዩብ ቤተሰቦች ሁላችሁም ሰላማችሁ ብዝት ይበል በያላችሁበት ዓለም ክፍል ሰላማችን ነው። ሰላም ሆኖልን ቤተሰብ እንደዛ ብዬ ዛሬ ይዤ የመጣሁት አዲስ ታይትል ምንድነው ካላችሁኝ በኔ ዩቲዩብ ቻናል ቁጥር ማስተማር ነው። ይሄም ቁጥር ማስተምራችሁ በአገውኛ ቋንቋ ነው። ያው እንደሚታወቀው ኢትዮጵያ ሀገራችን የ85 ቋንቋ ባለቤት ስትሆን ከ85 ቋንቋዎች አንዱ አገውኛ ቋንቋ በሆነው ቋንቋ ቁጥር እናስተምራችኋለሁ ማለት ነው። በየቀኑ ማለትም በአንድ ክፍለ ጊዜ ከ1 እስከ 10 ከ10 እስከ 20 እያልን እስከ ተፈለገው ድረስ ከተግባባንና ከወደዳችሁት አብረን እንቀጥላለን ማለት ነው። ዛሬ ያው በመጀመሪያ በአገውኛ እጠራላችኋለሁ፣ ከዛ በመቀጠል ያው በአማርኛ እጨርስላችኋለሁ ማለት ነው። ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ ምንም ጥርጥር የለኝም ማለት ነው። ቤተሰብ እንግዲህ በሉ ቀጥሉ ወደ ትምህርቱ ማለት ነው። ኦኬ ላው ላንጋ ሹዋ ሴዛ አንኮ ወልታ ላንጌታ ሶይታ ሴስታ ስካ። አሁን ምንድነው የጻፍኩት? ከ1 እስከ 10 ያሉ ቁጥሮችን የጻፍኩትኝ ማለት ነው። ኦኬ በ3 ዲጂት መጥቷል። ያው እንግዲህ በሂደት በብላክቦርድ እስከምቀርጻ ነው ማለት ነው። ኦኬ ላው ላንጋ ሹዋ ሴዛ አንኮ ዋልታ ላንጌታ ሶዋይታ ሴስታ ስካ 1 2 3 4 5 6 7 8 9 10 1 2 3 4 5 6 7 8 9 10 ላቁ ላንጋ ሹዋ ሴዛ አንኮ ወልታ ላንጌታ ሶቄታ ሴስታ ስካ። ላቁ ማለት 1 ማለት ነው። ላንጋ 2 ሹዋ 3 ሴዛ 4 አንኮ 5 ወልታ 6 ላንጌታ 7 ሶቄታ 8 ሴስታ 9 ስካ 10 ነው ማለት ነው። ከወደዳችሁት በኮሜንት አሳውቁኝ ቤተሰብ። ይሄን ይመስላል ማለት ነው። በሰፊው እንሄዳለን። ያው ዛሬ ለመግባቢያ ያህል ከ1 እስከ 10 ነው። ከዛ እያለን እንቀጥላለን ማለት ነው። ስለነበረን ቆይታ አመሰግናለሁ።